ሰላም የተስከብ ቤተሰቦች እንደምን ናችሁ? ዛሬ ይዤላችሁ የመጣሁት ማስታወቂያዎችን በማየት የዳሰሳ ጥናቶች ወይም ሰርቬ በመሙላት እና ቀላል ስራዎችን ላይ በመስራት አሪፍ ገቢ የምታገኙበትን የኦንላይን ስራ ይዤላችሁ መጥቻለሁ። ስራውን ለመጀመርም ቴሌግራም ቻናል ላይ በለቀቁላችሁ ሊንክ በመግባት መጀመር ትችላላችሁ። ከዛም በመቀጠል ዌብሳይቱ በዚህ መልክ ሲመጣላችሁ ሳይን አፕ ታደርጋላችሁ። አዲስ ከሆናችሁ መመዝገብ አለባችሁ። ሳይን አፕ የሚለውን ትነካላችሁ። እኔ ለጊዜው አካውንት ስላለኝ ሎጊን ነው የማደርገው። ስለዚህ እናንተ ሳይን አፕ ብላችሁ መመዝገብ አለባችሁ። ከተመዘገባችሁ በኋላ በዚህ መልኩ ይመጣላችኋል እና እንዳልኳችሁ ማስታወቂያዎችን በማየት የዳሰሳ ጥናቶችን ወይም ሰርቪስ በመሙላት እና ቀላል ስራዎችን ላይ በመስራት የሚሰራው የምታዩት እኔ ከዚህ በፊት የሰራሁት ነው። አሁን ስራውን ለመጀመር በግራ በኩል ያለውን ፕሮፋይል ምልክት ተነኩና ከዛን ብራውዘር የሚለውን ትነካላችሁ። ከዛም በመቀጠል እንደዚህ መልክ የማስታወቂያዎቹ አይነቶች ይመጣላችኋል። ከነዚህ ከዝርዝሮች ውስጥ ለምሳሌ አንዱን ትነካላችሁ። ከዛ ለ10 ሰከንድ ትጠብቃላችሁ ታስኩን ለመስራት። ታስኩን ከሰራችሁ በኋላ እንደምታዩት 0.8 ኮይን ይሰጠኛል ማለት ነው። ያ ኮይን አሁን ተሰብስቦ ወደ ዶላር የሚቀየር ማለት ነው። ፍሬምድ እና ፍሬምለስ ማስታወቂያዎችን ሁለቱንም ማየት እንዳትረሱ። እንዲሁም በተጨማሪ ሌሎች ገቢ የሚያስገኙ መንገዶች አሉት። የራሳችሁን ፕሮጀክት ማስታወቅ ትችላላችሁ። የዳሰሳ ጥናቶች እና ኦፈር ወርድስ የተሻለ ክፍያ ስላላቸው ትርፍ ጊዜ ሲኖራችሁ ብትሞክሯቸው አሪፍ ነው። እንዲሁም ኢንቫይት በማድረግ ለሰዎች በመጋበዝ መስራት ትችላላችሁ። እንዲሁም የምመክራችሁ ነገር ቪፒኤን ባትጠቀሙ ጥሩ ነው ብዬ አስባለሁ። ምክንያቱም ባን ሊያስደርግ ይችላል። አሁን ሰርቪ ላይ ከሰሯቸው ታስኮች ለምሳሌ የጨረስኳቸው ታስኮች እንመልከት። እንደምትመለከቱት ነው። እነዚህ የጨረስኳቸው ታስኮች ነው። እስከሚገቡልኝ ብቻ ነው የምጠብቀው። በተጨማሪም ወደ ጎን ተነኩና ታስክ የሚለው ስነኩ ያሉትን ታስኮች ያሳዩአችኋል። እንደዚህ ይመስላሉ። እንደየታስኮቹ ይለያያሉ። ከባድ ቀላልም አለ። እንደሚሰጣቸውም ሪዋርድ ይለያያል። የሰራነውን ገንዘብ እንዴት ነው ዊዝድሮው ማድረግ የምንችለው ካላችሁ ወደ ዳሽቦርድ ትሄዳላችሁ። ከዛን እዚህ ጋር ያሳያችኋል ያላችሁን ባላንስ ሜን ባላንስ አንዱን ካሽ አውት ትላላችሁ። ከዛም በመቀጠል እንደምታዩት በሁለት መንገድ ማውጣት ትችላላችሁ። አንድ ካሽ እና ጊፍት ካርድ የሚል ለምሳሌ በካሽ ክሪፕቶ ዊዝድሮ ማድረግ ትችላላችሁ። አንዱን ትመርጡና ዊዝድሮ ታደርጋላችሁ። ዝቅተኛ ሚኒመም ዊዝድሮ 1000 ኮይን ነው። ከዛን የምትፈልጉትን ያህል አስገብታችሁ ዊዝድሮ ማድረግ ትችላላችሁ እና ማጣችሁ አንዱን ማውጣት ትችላላችሁ ማለት ነው። እንዲሁም በተጨማሪ ጓደኛ በመጋበዝ እንዳልኳችሁ ሪፈራል መስራት ትችላላችሁ። ሰዎች